ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንኳን ለጸሎተ ሐሙስ አደረሳችሁ። እንዴት ናችሁ? ጾማችን እንግዲህ ኦልሞስት ትንሽ ቀን ነው የቀረውና በጣም ደስ የሚል የሚያስደስት ሁላችንንም በቃ ለዚህ ስላደረሰን እናመሰግናለን። ያዘናችሁ እንዲሁም ደግሞ መከራ ያደረሰባችሁ እግዚአብሔር በትንሳኤው መከራችሁን ያቅለለላችሁ። ውድ ቤተሰቦቼ ጠፋውኝ ሰሞኑን ደግሞ ያው ቢዚ ነው የበዓል ስራ አይደለ አይኔ ሁሉ ራሱ እንባ ሆኗልና I don't feel that much energy የለኝም ድክም ብሎኛል። እና ውድ ቤተሰቦቼ የተደሰታችሁ በያላችሁበት ሰላማችሁን ይብዛ። እኔ በጣም ደህና ነኝ አታስቡ ክሬም ልልክልሽ ምናምን እያላችሁ ብዙ ልጆች ኮሜንት እያረጋችሁልኝ ነው። እሺ አመሰግናለሁ። የሆነች ልጅ ሰጣኝ እንግዲህ እንደምታዩት ትንሽ ለውጣለሁ። ያው እንደውም እንደዚህ ፔሪድ ሲመጣ ነው የሚመጣው ሁሉ ጊዜ እና የውስጣዊ ችግር ነው ብዬ ስላሰብኩኝ ከዶክተሬ ጋር በደንብ መነጋገር አለብኝ። እንደገና ለራሴም ጊዜ መስጠት አለብኝ። ለራሴ ጊዜ ስላልሰጠኝ ነው እንጂ እንደዚህ የባሰ አይሆንም ነበር ብዬ አስባለሁኝ። በዛ ላይ ደግሞ የሆነ ማስበው ነገር ስለ ቤቢ እሱም ጭምር ይመስለኛልና አንዳንዴ ሐሳብ ሲበዛባችሁ ፕሬሸር ይመጣባችኋልና እግዚአብሔር አምላክ ሐሳባችንን ያቀለለልን። ኢየሱስ ክርስቶስ በቁስሉ ይፈውሰን በደሙ ይዋጀን። በዓሉን የሰላም የደስታ የጤና ያደርግልን። እንግዲህ ሴቶቻችን ስፔሻሊ እናንተ ላይ ነው ብዙ መከራ የሚበዛው ስራው። በዚህ ዶሮ አለ በዚህ ሽንኩርት ማቁላላት አለና የሚገርማችሁ ነገር አሁን እንደው በሞደርን መልክ ሽንኩርቱን ቶሎ እንዲደርስ የሚያደርግ ነገር ቢኖር ያሰቡት እኔ በትንሽ ሽንኩርቱን ፈጭታችሁ አንድ ላይ ከምትከምሩ በትንሽ እያቁላላን ከዛ አንድ ላይ ቀላቅለን መስራት እንችላለን። ቬሪ ታይም ሴቨር ነው። በጣም ሴቭ ያደርግላችኋል ታይማችሁን እንጂ ይሄ በጣም በትልቅ ድስት ትልቅ ሽንኩርቱን አንድ ላይ አድርጎ ዝም ብሎ ሲያምሱ መዋል አንደኛ ታይም የለንም ጊዜ የለንም። ሁለተኛ ምንም ለውጥ በቃ ላይክ ድካም በጣም ያደክማልና 4-5 ቦታ ሽንኩርቱን ቀናንሳችሁ ጥብስ አርጋችሁ በትንሹ ጥብስስ አርጋችሁ ከዛ ያንን የጠባበሳችሁትን ሽንኩርት አንድ ላይ አድርጋችሁ በርበሬያችሁን አዋዚያችሁን አርጋችሁ ብትሰሩት ይቀላል። እኔ አሁን ኤክስፒሪየንስ የወሰድኩት እሱን ነው። ሁሉን አንዴ ላብስል ማለት በጣም ድካም ወራስ በቃ መከራ ነውና ለዛ ብታረጉ የተሻለ ነው ብዬ አስባለሁ። የእያንዳንዱን ዶሮ በቃ እያንዳንዱ ላይክ 2 ዶሮ የምትሰሩ ከሆነ 2 ቦታ ሽንኩርቱን ከፍላችሁ 3 ዶሮ የምትሰሩ ከሆነ 3 ቦታ ሽንኩርቱን እንትን ብላችሁ ላይክ ከፍላችሁ ማብሰል ትችላላችሁ ብዬ አስባለሁ። በተረፈ እንዴት ናችሁ? እግዚአብሔር ሰላም ለትንሳኤ ያብቃን። እንግዲህ ዝግጅቱ ኦልሞስት አልቋል። 3 ቀን ነው በቃ ነገ ብቻ ነው የምንጾመው። ከዛ የሚያከፍላል እንጂ ጾሙ አለቀ። ክብሩን እሱ ይውሰድ። በእውነት አንድ ቀንም የጾም ሳይመስለን ያለቀውና በጣም ደስ ነው የሚለው። በጣም በቃ ደስ የሚል ጊዜ ነበረ። ለኔ ደግሞ በጣም ትልቅ ሳቲስፋክሽን ያገኘሁበት ጾም ነበረ። እንደዚህ ጾም የተደሰትኩበት ጾም የለምና በጣም ወዳችሁ እግዚአብሔር ያክብርልኝ። ጠፋሽ ላላችሁኝ አለሁ እመጣለሁ። እሙዬ ደግሞ እመቤት ሳላመሰግን አላልኩምና በጣም አመሰግናለሁ። ኦፈር የተሰጠኝ ከነ ልጅሽ ላገር ልብስ እንላክልሽ አላችሁ 2 እመቤቶች ማለት ነው። ባይዘው በጣም ማመሰግናችሁ። እግዚአብሔር ይባርካችሁ እድሜና ጤና ይስጣችሁ ባላችሁበት። እኔ እናንተን ነው መደገፍ ያለብኝ። እናንተን በርትቼ መደገፍ አለብኝ እንጂ እናንተን እንደታገዙ አልፈልግም። ምክንያቱም አሜሪካ ስላለሁኝ ሀብታም ነኝ ለማለት ሳይሆን አትሊስት ብሩን ልኬላችሁ እናንተ ደግሞ የሚለበሰውን አስተካክላችሁ ከላካችሁልኝ እጅግ በጣም ነው የምደሰተው። አንዷ ጓደኛዬ እንኳን የልጅነት ጓደኛዬ ሙዬ ዱባይ ነው ያለችው እንዴ ያለችኝ ገንዘቡን ማለት ነውና ሙዬም እንደዚህ መቤት ካሳም እንደዚሁ አለች። እኔ ራሴን ሰርፕራይዝ ላረግሽ ማስበው ምናምን አለችና መቤት ካሳን በቻናል ላይ ሄዳችሁ ያገር ልብስ ጀምራለች ቢዝነሷን እንትን በሏት ፕሊስ እሺ። እና ወዳችኋለሁ። መልካም ቀን ይሁንላችሁ። እግዚአብሔር ለትንሳኤው ያብቃን። እንገናኛለን። ባባይ ደህና